ኢትዮጵያን ላለፉት 21 ዓመታት በከፍተኛ ብስለትና ብቃት የመሩት ክቡር ጠቅላይ ሚኒስትር መለስ ዜናዊ ከዚህ ዓለም በሞት ተለይተዋል። ጠቅላይ ሚኒስትር መለስ ዜናዊ የሞታቸውን መንስኤ ከሊቅ እስከ ደቂቅ ተመራምሮ እስካሁን ግልጽ መፍትሄና መንስኤ አልታወቀም። ሆኖም የጠቅላይ ሚኒስትሩን ህልፈት አስመልክቶ የሚሰነዘሩ ሀሳቦች በጣም የተቀራረቡ ናቸው ማለት ይቻላል። ከእነዚህም መካከል የሚሰሙባቸውን ጉዳዮች ጠቅላይ ሚኒስትሩ በጽኑ መታመማቸውን የወቅቱ በደቡብ ኮሪያ ሲኦል ለስራ ጉብኝት በሄዱበት ወቅት እንደሆነ ይነገራል። በተለይም ቅርበት የነበራቸው ሰዎች ይህን ሀሳብ ያጠናክሩታል። ለመሆኑ ለጤናቸው ክትትል ማድረግ እንዲዘነጉ አዛዦቹ ሲት የሉም ነበር ወይ የሚሉ ጥያቄዎችም ይነሳሉ። ይህ በእንዲህ እንዳለ ኢህአዴግ ልብ ውስጥ በትጥቅ ትግል ወቅት አንዱ ሲሞት ሌላው ይተካል የሚል እምነት ስለነበረ ከዓላማችንን ያልበልጥም የሚል እምነት እንደነበራቸው ይነገራል። ስለዚህም እሳቸውም ሆነ ከጎናቸው የነበሩ ሰዎች ለዚህ ህመማቸው ትኩረት ሳይሰጡት ጊዜው ነጎደ። ህመማቸው እየባሰ በመጣ አብዛኛው የሀገራችን ህዝብ እሳቸው ለመጨረሻ ጊዜ የተመለከታቸው ሰኔ 2004 በሜክሲኮ በተካሄደው የጂ20 ወይም ደግሞ የግሩፕ 20 ስብስብ ላይ እንደነበረ ይታወቃል። በስብሰባው ላይ ጠንከር ያለና የመጨረሻ ለአፍሪካ ተገቢ የሆነ የአየር ንብረት ካሳና የገንዘብ ድጋፍ ያስፈልጋታል በማለት በአጽንኦት ተናገሩ። ከዚህም ቀጥሎ በብራዚል ቆይታ አድርጎ የነበረ ቢሆንም ድካም የጎለባቸው ጊዜ እንደነበረ ይነገራል። የጤና አካላቸውም አሳሳቢና የማይመለስ መሆኑን ስለተረዱ ስብሰባውን አቋርጦ ወደ አዲስ አበባ መመለሳቸው ይነገራል። በአዲስ አበባ ቆይታቸውም ለጥቂት ቀናት ብቻ ነበር። ሆኖም ከአዲስ አበባ ትንሽ ቆይታ በኋላ ይከታተሉበት ወደ ነበረው የቤልጂየም ሆስፒታል ማቅናታቸውና አልጋ መያዛቸው በብዙ ሚዲያዎች መነገር ተጀመረ። የሚያውቋቸውና የሚያዩቸው ሁሉ ለጤናቸው ክትትል እንዲያደርጉ ምክር ይለግሷቸው እንደነበረም ከምንጮች ይነገራል። እሳቸው እዚህ መቆየታቸው የተለያዩ ምንጮች ይነገራሉ። ጠቅላይ ሚኒስትር መለስ ዜናዊ መታመማቸውን በቴሌቪዥን የታየ ቢሆንም መላው ህዝቡ መታመማቸውን የተረዳው ሐምሌ 2004 በአዲስ አበባ በተካሄደው የ19ኛው የአፍሪካ ህብረት ጉባኤ ላይ ሳይገኙ ሲቀሩ ስለ ጤናቸው ሁኔታ የተለያዩ ግምቶችና ወሬዎች በስፋት መሰራጨት ጀመሩ። በወቅቱ የአፍሪካ ህብረት ሊቀመንበር የነበሩት የሴኔጋሉ ፕሬዝዳንት ዛሬ ጠቅላይ ሚኒስትር መለስ ዜናዊ አብሮን አይደሉም በማለት አለመገኘታቸውን በጤና ምክንያት መሆኑን ገልጾ መልካሙን ሁሉ ተመኙ። ይህን ተከትሎም የተለያዩ የህብረተሰብ ክፍሎች ስለ መለስ ዜናዊ ጽኑ ህመም በተለያዩ መድረኮች መስማት ጀመረ። በተለይም በውጭ ሀገር የሚገኙ የተቃውሞ ሚዲያዎች ለምሳሌ ኢሳት፣ ኢትዮ ሪቪው እና ሌሎችም ከቤልጂየም አገኘነው ባሉት መረጃ ላይ ተመስርቶ ጠቅላይ ሚኒስትሩ የጤና ሁኔታ እጅግ አሳሳቢ መሆኑን ገለጹ። የመንግስቱ ባለስልጣናት ግን የጤናቸው ሁኔታ ወደ ተሻለ ደረጃ ላይ መድረሱን የሚገልጹ መረጃዎችን ለህዝቡ ማስተላለፋቸውን ቀጥሉበት ነበር። ይሁን እንጂ የተቃውሞ ሚዲያ አቅራቢዎች ከሀገር ከተሰደዱ አክቲቪስቶች ጋር አገኘነው ባሉት መረጃ መሰረት ኢሳት ጠቅላይ ሚኒስትሩ መለስ ዜናዊ መሞታቸውን በቀጥታ ለህዝብ አስነገሩ። ይህን ተከትሎ የመንግስት መገናኛ ብዙሃን ጠቅላይ ሚኒስትሩ የጤና ሁኔታቸው እንደተሻሻለና በቅርብም ወደ ስራቸው እንደሚመለሱ ማረጋገጫ መስጠቱን ቀጠለበት። የተለያዩ ሚዲያዎች የተቃውሞ ፖለቲከኞች መለስ ዜናዊ መሞታቸውን ሲናገሩ የመንግስት ሚዲያዎች በህይወት አሉ በሚሉ ቀናት አለፉ። በተለይም በወቅቱ የመንግስት ኮሚኒኬሽን ጉዳዮች ሚኒስቴር የነበሩት አቶ በረከት ስዩም አቶ መለስ ታሞ በሕክምና ላይ መሆናቸውን እረፍት ያስፈልጋቸዋል ብለው ቢገልጹም ያሉበት ቦታና የህመማቸው አይነት በግልጽ አላወጡም ነበር። በተለያዩ ሚዲያዎች ውስጥ ያሉ ሰዎች መንግስት የመለስ ዜናዊን ህልፈት ይፋ ያላደረገው የመንግስታዊ ሽግግር መሰናክል ይገጥማል ብሎ በመስጋት ነው እንጂ ትክክለኛው መረጃ በእጃችን አለ በሚል ክርክሩን አጠናክሮት ነበር።
ከሞታቸው በፊት ለበርካታ ሳምንታት ከህዝብ ተሰውሮ የነበሩ ሲሆን በመጨረሻም በቤልጅየም ብራስልስ በሚገኘው ሆስፒታል በሕክምና ሲረዱ ቆይቶ በድንገተኛ ህመም ምክንያት ህይወታቸው ማለፉንም በመንግስት ይፋ አደረገ። ነሐሴ 14 2004 ዓ.ም በቤልጅየም ብራስልስ በሚገኝ ሴንት ሉክ ሆስፒታል በሕክምና ሲረዱ ቆይቶ ምሽት 11 ሰዓት ተኩል በአውሮፓውያን አቆጣጠር ጠቅላይ ሚኒስትር መለስ ዜናዊ ህይወት ማለፉን ብሔራዊ ቴሌቪዥን ይፋ ሆነ። የሞታቸውን መንስኤ በወቅቱ የመንግስት ኮሚኒኬሽን ጉዳዮች ሚኒስቴር የነበሩት አቶ በረከት ስዩም ይፋዊ መግለጫ መሰረት ጠቅላይ ሚኒስትሩ ለወራት ከቆየ ህመም እያገገሙ ሳለ በድንገት በተከሰተ ከባድ ኢንፌክሽን ምክንያት ህይወታቸው ማለፉን ገለጹ። በተለያዩ ግምቶች መንግስት የህመማቸውን አይነት በይፋ ባይገልጽም አንዳንድ ዓለም አቀፍ የዜና ምንጮች በጉበት ካንሰር ወይም በሆድ ዕቃ ህመም ሲሰቃዩ እንደነበረ ዘግቧል። ይህን ተከትሎ የሚዲያው ህብረተሰብ ክፍል ክርክሩን አጠናክሮ ቀጥሎበታል። በዚህም የተነሳ ጠቅላይ ሚኒስትሩ አስቀድሞ አልፏልም፣ ነገር ግን ሽግግሩን መሰናክል እንዳይገጥመው ተብሎ ነው ሲል ተከራክሯል። በሌላ በኩል ደግሞ የመንግስት ሚዲያ የሚያቀርቡትን ዜና በማነሳት አይደለም እሳቸው የሞቱት ነሐሴ 13 ነው በማለት መከራከራቸውን ያቀርባሉ። ነገር ግን በዚህ ታሪክ ውስጥ ውጥንቅጥ ውስጥ የተለያዩ ግራ ቀኝ መመልከት ያስፈልጋል። በዚህም የተነሳ ተግዳሮቱ የቀጠለው በነሐሴ መጀመሪያ ቀን እንደነበር ይነገራል። በዚህን ጊዜ ጀምሮ ጠቅላይ ሚኒስትር ከመንግስት ባለስልጣናት ከሚኒስትሮች ጋር የነበራቸው ግንኙነት እንደተቋረጠ ይነገራል። ጠቅላይ ሚኒስትር ህልፈት ተከትሎ የተለያዩ ቡድኖች የፖለቲካ አመለካከት ያላቸው ሰዎች የተለያዩ አቋማቸውን ይዘው እስካሁን ቀጥሏል። የቀጠናውን ዲፕሎማሲ ጥረት አንዳንዶቹ ጠቅላይ ሚኒስትር መለስ ዜናዊ በዩጋንዳ ፕሬዝዳንት እገዛ ፕሬዝዳንት ኢሳያስን ለማግኘት በመሞከራቸውና ለአንዴና ለመጨረሻ ጊዜ ኢትዮጵያን ከኤርትራ ጉዳይ ለመጨረስ ፈልገው እንደነበር ይነገራል። ሆኖም ፕሬዝዳንት ኢሳያስ የአልጀርስ ስምምነት ያለምንም ቅድመ ሁኔታ መፈጸም አለበት በማለታቸው ጉዳዩ ሳይሳካ ቀረ። ነሐሴ 15 ቀን 2004 አስከሬናቸው ከብራስልስ ወደ ኢትዮጵያ አየር መንገድ አውሮፕላን ወደ አዲስ አበባ ቦሌ ዓለም አቀፍ አየር መንገድ ተመልሶ በቤተ መንግስት ተቀመጠ። ነሐሴ 27 ቀን 2004 በሴፕቴምበር 2 2012 የመንግስት ባለስልጣናት፣ አፍሪካ ሀገራት መሪዎች፣ በርካታ ህዝብ በተገኘበት በመስቀል አደባባይ ታላቅ የሽኝት ስነ ስርዓት ከተካሄደ በኋላ አስክሬናቸው ከቅድስት ሥላሴ ካቴድራል አረፈ ወይም ተቀበረ። መልካሙን ሁሉ ተመኘን። ሰላም ለሀገራችን፣ ሰላም ለኢትዮጵያ።